ሰይዱና ዓሊ ከረመላሁ ወጅሃ በተሰጠን መብቃቃትን እንዲህ ይገልጹታል። አልቀናዓቱ ማሉን ላ የንፈድ። አላህ በሰጠህ ነገር መብቃቃት እማያልቅ ሀብት ነው። በነቢዩ ሰለላሁ ዐለይሂ ወሰለም ንግግር መብቃቃት ማለት በሰዎች እጅ ላይ ካለ ነገር ተስፋ መቁረጥ ነው። ካልሆነ ሒርስ ወይም በሰው እጅ ላይ ላለ ነገር መጓጓት የሚባለው በሽታ ያጠቃናል። ወልሒርሱ ፈቅሩን ሓዲር። ላልተሰጠህ ነገር መጓጓት ደግሞ ያለህን የሚያስረሳ የቅርብህ ድህነት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ንግግር የውስጥ ሰላምና መረጋጋትን የምናገኘው ዱንያንም በተሰጠን ተብቃቅተን ወደ አላህና መልእክተኛው ጉዞ መጀመር የምንችለው መብቃቃት ሲሰጠን ነው። ከዓረብ ገጣሚያን አንዱ እንዲህ ይላል፣ ኢነል ቀናዓተ መን የሕሉል ቢሳሐቲሃ ለም የልቀ ፊ ዚሊሃ ሀመን ዩአሪቁሁ። በመብቃቃት ደጃፍ የሚሰክን ሰው በእሷ ጥላ ስር ጭንቀትና እንቅልፍ ማጣት አይገጥመውም። አልሐምዱሊላህ እስካልክ ድረስ በሰዎች ዘንድ ተከብረህ የጌታህ ባሪያ ሆነህ ትኖራለህ። ሂየል ቀናዓቱ ፈልዘምሃ ተዒሽ መሊከን ለው ለም ተኩን ሚንከ ኢላ ራሐተል በደኒ። ነግሰህ መኖር ከፈለግ መብቃቃት አይለየህ፣ ከእሷ የሰውነትህን እረፍት ብቻ ማግኘትህ ይበቃሃል። ወንዙር ሊመን መለከ ዱንያ ቢአጅማዒሃ ሀል ራሐ ሚንሃ ቢገይሪል ቁጥኒ ወልከፈኒ። ዱንያ የተሰጠችውን ባለ ንብረት ተመልከተው፣ ከከፈንና ጥጥ ውጪ ቀብሩ ውስጥ ይዞ የሚገባው ሀብት አለው? አላህ በተሰጠን አመስጋኞች ያደርገን። اللهم صل على سيدنا محمد وعلى آله وصحبه وسلم.